አያገባም። የራሱ የሆነ ሆቴል አለው፣ ተጨማሪ ለህዝብ ሊሰጥ ይችላል ከዚህ በኋላ ማለት ነው። ስለዚህ በዚህ ፈርቀዳጅ ናት ማለት ነው። ከዚህ በኋላ ብዙ ውሃ ያለው ሊፍት ያለው ሆቴል ሊገነቡ ይችላሉ። ከዚህ ተሞክሮ ወስዶ ብዙ ባለሀብቶች ሊገነቡ ይችላሉ። ሶስተኛ ኢቴቱ በራሷ ገንዘብ ነው መሬቱንም ገዝታ ሁሉንም የሰረችው። አንዳንዱ ባለሀብት የተሰጠው መሬት በመንግስት የተሰጠው መሬት ራሱ አጥሮ ይዟል። እሷ ግን በራሷ አቅም በራሷ ገንዘብ ገዝታ ነው የገነባችው። ይሄ ሌላ ፈርቀዳጅ ያደረጋታል። ለዚህ ምስጋና ይገባታል። ሁሉ ባለሀብቱ ዝም ብሎ መንግስትን መጠበቅ ሳይሆን ራሱ ገዝቶ ራሱ ዋቆፍሮ ራሱ እንደዚህ አይነት ሆቴል መስራት እንደሚችል ትልቅ ተሞክሮ የሚሆን ስራ ነው የሰራችውና ለሁሉም ለቁሊቶ ባለሀብቶችም ይሄ መነሳሻ ነው። ቀጥሎ ሌላ ቅድም እንዳልኩ ብዙ ሆቴሎች ሊገነቡ ይችላሉ። ግን ፈርቀዳጇ ኢቴቱና የኢቴቱ አቡሻ ቤተሰቦች ናቸውና እኔም በዞን አስተዳደርና በህዝብ ስም ለማመስገን እወዳለሁ። ስለዚህ ይህ ሆቴል ዞኑንም አንድ ደረጃ ከፍ ያደረገ ቁሊቶ ከተማንም አንድ ደረጃ መጀመሪያ ከነበረበት አንድ ደረጃ ከፍ ያደረገ ነው። ይሄ የኢቴቱና የኢቴቱ ቤተሰብ ሆቴል ብቻ አይደለም፣ የቁሊቶ ከተማ ነው፣ የሀላባ ዞን ነው፣ የሀላባ ህዝብ ሆቴል ነው ማለት ነው። አንዳንድ ባለሀብት ከራሱ ቤት አያልፍም፣ አንዳንዱ ለህዝብ ይተርፋል የሚባለው ይሄ ነው። ለህዝብ ተርፏል። ይሄ ሆቴል ለህዝብ የሚተርፍ ነው። ስለዚህ ሁላችን ልንጠብቀው ልናግዛት ይገባል። እኛ እንደ መንግስት ብቻ ሳይሆን ህዝቡም ከዚህ በኋላ እሷ ሰርታለች ጨርሳለች፣ የግድ የባለሀብት ግዴታውን ተወጣለች። አሁን መጠበቅ ያለብን እኛ ነን። ከተማው ለምሳሌ እዚህ አካባቢ የሚሸጡ መሬቶች ዋጋ ይጨምራሉ። እሱ ነው የህዝብ የሚባለው። ይሄ ሆቴል ያለበት አካባቢ መጀመሪያ የሚሸጥ ከሆነ ዋጋ ይጨምራል። ይሄ ከተማ መጀመሪያ ከሚሸጥበት ዋጋ አሁን ዋጋ ይጨምራል ማለት ነው። ከተማው ራሱ ዋጋ ጨምሯል የሚባለው እሱ ነው። ስለዚህ ሁሉም ባለሀብቶች በራሳቸው አቅም መገንባት እንደሚችሉ አሁንም ፈርቀዳጅ ስለሆነች ሌሎችም ከሷ ተሞክሮ መውሰድ አለባቸው። ሌሎች የመንግስት መሬት ኢንቨስትመንት መሬትም ይዞ የተቀመጡ ባለሀብቶች አንደኛ ነው ወይ ሁለተኛ ፍሎሩን ገንብቶ የቆሙትን ማጠናቀቅ ይገባቸዋል ማለት ነው። እስካሁን ያለው